يا إخوتي ماذا نقول أم حزننا جلب البكاء ክፍል አንድ አረቦች ሼኹል ባኺ ይሉታል። አልቃሻው ሼህ እንደማለት ነው። ማልቀስ ሲሉህም ማልቅሱ ዝም አይደለም ስቅስቅ ነው የሚሉት። ከ30 በላይ በሚሆኑ ካሴቶች ላይ ሳያለቅስ የጨረሰበትን አንድ ሙሐደራ ብትፈልግ አታገኝም። ወድ አድማጮቼ የሼኹን ታሪክ አንተ ስል ግራ እንዳትጋቡ እንደ አስፈላጊነቱ አንተ ማንቱም እያልኩ ዘልቀዋለሁ እና መልካም ቆይታ። ሼኽ ኻሊድ በግምት ዕድሜያቸው 60ዎቹ መጨረሻ አካባቢ ይሆናሉ። ከዛ ውስጥም 13 ዓመታትን በሳውዲ እስር ቤት ውስጥ አስቆጥረዋል። ለምን ታሰሩ? መቼስ ያልቃል የእስር ጊዜያቸው የሚለውን በሂደት እንመጣበታለን። እንደ መጀመሪያ ግን አባታቸውን በልጅነት ዕድሜያቸው ያጡት ሼኽ ኻሊድ በእናታቸው እጅ ማደጋቸው ለተጓዙበት የህይወት ጉዞ ብሎም ሼህ ለመሆናቸውም ጭምር ትልቅ ጥቅም ጠቅሟቸዋል። ኢማሙ አሕመድ በማን እጅ አደጉና ኢብኑ ተይሚያስ ቢሆን በርካታ መሻይኾች የእናት እጅ ነው ለዚህ ያበቃቸው ማለት እንችላለን። ሼኽ ኻሊድም የህይወቴን ጉዞ አቅጣጫ ያስቀየረው የእናቴ አንድ ንግግር ነው ይላሉ። እሱንም እንመጣበት ይሆናል። የሼኽ ኻሊድ ታሪክ ከኳስ ተጫዋችነት ይጀምራል። ስለ ህይወታቸው ሲናገሩ ጎበዝ ኳስ ተጫዋች እንደነበሩ ይነግሩናል። መጀመሪያ ለትምህርት ቤት፣ ከዛም ትልቅ ክለብ፣ ከዛም አልፎ የሚኖሩባትን ከተማ ወክለው ይጫወቱም ነበር። ከአሱር በኋላ ጨዋታ ያለብኝ እንደሆን ቀን ትጥቄን ደብቄ ከቤት ወጣና ኡስታዜ እንዳያየኝ ሰፈሬ ውስጥ አልሰግድም፣ ሌላ ሰፈር መስጂድ ሄጄ ነበር የምሰግደው ይላል። በኳስ ምክንያት ከትምህርት ቤት በሳምንት 4 ጊዜ ይቀርም ነበር። በኳስ አንድ ቀን ሪያድ፣ አንድ ቀን ደማም፣ አንድ ቀን ጅዳ፣ አንድ ቀን ጣይፍ እያሉ በኳስ ጨዋታ ያላካለሉት የሳውዲ ከተማም አልነበረም። ትምህርት ቤቱ ስልችት ብሎት እስኪያባራቸውም ድረስ ኩረቱል ቀደም የሚል አንድ አረበኛ ግጥም አላቸው። እግር ኳስ የወጣትነት ህይወታችንን በላሃው ሲለው በስንኛቸው በወቅቱ በእግር ኳስ ያሳለፏቸውን ጊዜያቶች በቁጭት ያስታውሳሉ። በእርግጥ ስፖርት በረካ ነው ይላሉ። ሙሐደራ ማድረግም ጀምረው ከስፖርት አራቁም ነበር። ነገር ግን በኳስ ጨዋታ ስሜት ተውጠው መቆየትን ይኮንናሉ። ሼኹ ሲጃራም ያጨሱ ነበር። መኪናቸውንም ሽጠው ወደ ጀርመን ተጉዟል። አሜሪካም ሂደዋል። ለምን ሄዱ፣ እንዴት የሚለውን በቀጣይ ክፍል እናየዋለን ኢንሻአላህ። ሰላሙ አለይኩም። يا إخوتي ماذا نقول أم حزننا جلب البكاء